ለራሳችሁ የሚገባችሁን ክብርና ደረጃ ራሳችሁ ስጡት አላህ Subhanahu Wa Ta'ala አክብሯችኋል አልቋችኋል ያከበረን ያላቀን ከጥፋት ንጹህ ቅዱሶች ሆነን አይደለም እስከነ ጥፋታችን እስከነ ስህተታችን ሁለንተናችን እስከ ማንነታችን ሆኖ ግን አላህ Azza wa Jalla አልቆናል አክብሮናል ስለዚህ ለራሳችሁ ተገቢውን የሆነ ክብርና ፍቅር ራሳችሁ ስጡት እናንተ የሰጣችሁትን ዋጋ ከውጭ ይሰጣችኋል ያለ ምንም ጥርጥር ህይወት እንደዚህ ናት እናንተ ለራሳችሁ የሰጣችሁትን ነገር ነው የሚሰጣችሁ ማለት ነው ሌላው ነገር የህይወታችሁን ዋጋ አወቁት የህይወታችሁን ዋጋ የመኖራችሁን ትርጉም የልፋታችሁን የድካማችሁን የሥራችሁን የህመማችሁን የደስታችሁንም የሐዘናችሁንም ይሄን የምታልፉትን ውጣ ውረድ ከራሳችሁ ጋር የምትታገሉት ከሰዎች ጋር የምትታገሉት ከህይወት ጋር የምትታገሉት ከያንዳንዱ ነገር ጋር እየታገላችሁ ያሳለፋችሁ ያላችሁትን የህይወት ዋጋ ራሳችሁ ወቁት ራሳችሁ ዋጋ ስጡት ለማንንም ለማብራራት ለማንንም ለማስረዳት ማንንም ይረዳኛል ማንንም ይተባበረኛል ማንንም ይሄን ሸክሜን ያቀልልኛል ማንንም እኔ ያለፍኩበትን ያልፍልኛል ወይንም ደግሞ በቃ ማንንም ሰው እናንተን ያላችሁበትን ነገር ወይ የናንተን ህመም መውሰድም አይችልም ወይም እናንተ የምትሄዱበትን ነገር መቀየርም አይለወጥም አይችልም ከአንድ አላህ Azza wa Jalla በስተቀር በዛ ነገር ላይ አትድከሙና ለራሳችሁ ለምትኖሩት ህይወት ራሳችሁ ዋጋ ስጧት ማለት ይሄ የምታልፉለት ህይወት ይሄ የምትለፉለት ቀን ከቀን ያሉ ጣውረዶችን ለመሻገር የምታሳዩት ብዙ ነገሮች አሉ ሐቂቀተን ህይወት ሰዓብ ነው እንደው ምንም እንትን የለውም hatta ስኬትም ላይ ለመድረስ ተዓብ ይፈልጋል ያ ተዓብ ነው ራሃው ለኛ ማለት ነው ያ ተዓብ ያ ችግር ያ መሰናክል ያ ምን ወጣበት ምን ወርድበት ምን ሄድበት መንገድ ያ ነው ራሃው አስላን አንድ ሰው ካልተንቀሳቀሰ ራሃ የለውም ያ ጤነኛ ሰው አይደለም ግን በእንቅስቃሴ ውስጥ ሁሉ ሆነን ምናገኛቸው የሚመጡብን ነገሮች እነዛ ናቸው የኛ የስኬት መንገዶቻችን ዝም ብሎ ቁጭ ብሎ አምጥቶ አሁን እንደው አቂቀተን አንድ ሰው ዝም ብሎ አምጥቶ ብር ቢሰጣችሁና ይፈልጋችሁት ነገር ብታሟሉ ራሃ ታገኛላችሁ ብዬ አላስብም ለፍታችሁ ጥራችሁ ግራችሁ የምታገኙ ግን ለእናንተ ራሃ አለው ይሄ የጤናማ ሰው ሁኔታ ነውና ያንን ህመማችሁን ለሰዎች እናንተ የሰራችሁት ትንሽም ነገር ትሆን ትንሽም ነገር ይኖራችሁ ምንም ይኖራችሁ አስለን ስለራሳችሁ ማለት ነው ጤናችሁን ስለመጠበቅ ቤተሰቦቻችሁ ጋር ግንኙነታችሁን ስለማሳመር በስራችሁ ቀጥ ብሎ ስለመቀጠል ስለነገ ህልማችሁ ሊሆን ይችላል ስለነገ ፕላናችሁ ሊሆን ይችላል በዙሪያችሁ ስላለ ነገር ማንኛውም ትንሽ ነገር ትሆን በእናንተ ጋር ለዛች ነገር ዋጋ ስጧት እናንተ ናችሁ እንደዛ ለፍታችሁ ያችን ነገር ያገኛችኋል ሰዎች ትልቅ ነገር ላይ ቢደርሱ እናንተ ትንሽም ነገር ላይ ብትሆን ያደረጋችኋት ያቺ ነገር ለእናንተ ግን እንደ ትልቅ ነገር ዋጋ ልትሰጧት ይገባል ማለት ነውና በህይወታችሁ ውስጥ ለምታደርጉት ነገር ትክክለኛውን ዋጋ ከመስጠት ወደ ኋላ አትበሉ ሐባይቢ ለኛ ማንንም ዋጋ ሊሰጠን አይችልም